አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ሰላማችሁ ብዙ ይበልኝ። ዛሬ የመጣሁት ያው ትንሽዬ መልእክት ይዤ ነው፣ እኔም በአቅሜ ማለት ነው። እህታችን ፋጡማ እሙ አብድራህማንን እንርዳት፣ እንገዛት እህቶቼ። ወላይ በምንም አይደለም በምንችለው ማለት ነው። እባካችሁ ሰብስክራይብ አድርጉኝ እያለች ነው። ሰብስክራይብ አድርጉልኝ እባካችሁ እያለች ነው። ቢያንስ እኛ በምንችለው ሰብስክራይብ ብናደርግላት፣ ቪዲዮዋን እስከ መጨረሻው ብናይላት፣ ለሌላ ሰው ሸር ብናደርግ፣ ለጓደኛ እየነገርን ጓደኛ ቪዲዮዋ እንዳይላት ሰብስክራይብ እንዲያደርግላት፣ በቻልነው አቅም እንርዳት። ወላሂ ነው የምላችሁ። ነገ ለኛ ምን እንደሚገጥመን አናቅም። እኔ ቪዲዮ አላወርድ ነበርና ስልክ እምቢ ሲለኝ በቃ መጨረሻ ላይ እንደዚህ ስክሪንሻት አድርጌ በቃ ለምንም ይሄን መልእክቴን አላስተላልፍም ብዬ ነው። እና ውዶቼ በተለይ እንደ ስደት ላይ ያላችሁ እህቶቼ እንደኔ ማለት ነው። እሷም እንደኛ ስደት ነበረች፣ ለፍታለች። አሁን አገሯ ሄዳ በማረፊያዋ በመደሰቻዋ ነው እንደዚህ አይነት ያጋጠማት። ስለዚህ እህታችንን የሌላ ስንት እርግጫ እየተራገጡ ስንት ፕራንክ እያሉ የሌላ ሰው ቪዲዮ በስድብን በምንም እያላችሁ ታበረታቱ የለ እንዴ ብላለች። እሷ ቪዲዮ ላይ ማለት ነው የተናገረችው። እንዴት እኔም ብታበረታቱኝ፣ ብታውልኝ፣ ላይክ ብታረጉልኝ፣ ሰብስክራይብ ብታሳድጉልኝ ያለች ነው። እና ሰብስክራይብ ያላረጋችሁ ሰብስክራይብ አርጓትኝ። ነግበኔ ነው። 50 ሎሚ ለ50 ሰው ሸክሙ ነው፣ ጌጡ ነው፣ ለአንድ ሰው ሸክሙ ነው። እኛ ደግሞ ምንም ማለት አይደለም። በተለይ በዋይፋይ የምንጠቀም ሰዎች ወላሂ ምንም ማለት አይደለም። ስራ እየሰራን ነው ራሱ የሷን ቪዲዮ ከፍተን ወላሂ ብናይላት፣ ቪዲዮዋን እስከ መጨረሻው ብናጫውትላት ለእሷ ይጠቅማታል፣ እኛንም አይጎዳንም ወላሂ። እና ቪዲዮዋ ነው ውላት፣ እኛ ባካችሁ እህቶች ቪዲዮዋ ነው ውላት። ላይክ ያርጓት። ሰብስክራይብ ያላርጋችሁ ሰብስክራይብ ያላርጋት ሰው ይገኛል ብዬ አላስብም። ስደት ላይ ያላችሁ እህቶቼ ማለት ነው። እንዲሁም ሌሎቻችሁም ቪዲዮዋን እውላት። በቃ ስራ ይብላችሁ ማለት መንገድ ላይ ለአንድ ሰው ቢኖራችሁ ከኪሳቸው አውጥታችሁ ትሰጡ የለ እንዴ? ስንት እንትን ላይ ፕራንክ ምናምን እያሉ እነሱን እንኳን ራሱ 50,000 100,000 እያስገባናቸው አይደል እንዴ? እና እንይላት ቪዲዮዋን እንይላት እና በረታታት፣ አይዞሽ እንበላት። እውነቴን ነው የምላችሁ። ትናንት በስደት እሷም እንደኛ ነበረች። ስለዚህ ዛሬ ደግሞ አላህ ይህንን በሽታ አላህ ይገላግላት። እህታችንን አላህ ከዚህ በሽታ ነጻ ያውጣት። ማሻአላህ ባሏንም አላህ ይጨምርለት። ወላሂ ፈገግታው ብቻ ሱብሃንአላህ። ሰው በችግር ውስጥ ሆኖ እንደዚህ ፈገግ መገን ኢማን ማሻአላህ ወላሂ አላህ ይጨምርለት። እና ባለቤቱንም ፋጥማንም አብዱራህማን ከዚህ ነገር አላህ አፊያ ያርጋት። ለልጆቿም ለራሷም ለትዳሯም አላህ ያቆያት፣ አላህ ያሽራትኝ እያልኩኝ ሁላችንም በቻልነው መጠን የቻልነውን ያህል እንርዳት። ቲክቶክ የምትጠቀሙ ሰው የቲክቶክ አካውንቷን እንትን በውሉላት፣ ፎሎ አድርጉላት፣ አበረታቷት። ዩቲዩብ ላይም ያላችሁ እባካችሁ እንደው ወላሂ እንተባበራትኝ። እኔ ነግበኔ ነው እኔ ማለት እኔ ሳስበው ወላሂ ይከብዳል። ስደት ላይ እሷም 10 ዓመት ያህል ሰርታለች። ያ ሁሉ በቃ አይደለ አገር ገብተን መቼ አርፈን የራሳችን አሁን ላይ ነው ስደት ላይ እኔ ማዝ ነው። በቃ ስደት ያለን ሰዎች የሚሰማኝ እኔ እንደ ራሴ ማለት ነው መልበሻችን አሁን ነው፣ ማጌጫችን አሁን ነው፣ ልጅ ወልደን መሳም የሚያምርብን አሁን ነው። በዚህ እድሜያችን ስደት ላይ ነው ያለ ነው። አንዱ ሲሞላ አንዱ ሲጎል እያልን ነው። ይሄ ደግሞ ሞላ ጎደለ ብለን ደግሞ እንደ ሀገር ገብተን ደግሞ የሆነች ትንሽዬ ኑሮ ቀሪ ዘመናችን ኑራ ስንል አንዱ በስኳር እኔ ወዳይ ብዙ ከስደት የሄዱ ሰዎች ስኳር፣ ግፊት በሽተኛ ሆነው መውለድ እምቢ ያላቸው ብዙ አውቃለሁ በሀገሬ ማለት ነው። እና ከነሱ ባዶ ቤት ታቅፈው በቃ የሰሩትን ቤት ዝም ብለው አከራይተው የሚተክዙ አሉ። መውለድ እምቢ ብሏቸው ስኳር በሽተኛ ሆነው ግፊት ይዟቸው ብዙዎች አሉ። እንደዚህ 10 ዓመት 11 ዓመት እየሰሩ እየሄዱ ኢትዮጵያ። እና ከነሱ የባሰ ደግሞ ይቺ ታሳዝናለች። ያው ታውቃላችሁ
እሷ ካንሰር ከባድ ነው፣ ተስፋ የሚያስቆርጣል። በቃ ዛሬ ሞት ነገ ሞት ያስብላል። ስለዚህ አብሽሪ አይዞሽ እንበላት። ሌላ ምንም አልጠየቀችንም። ሰብስክራይብ አርጉልኝ ያለችው ቪዲዮዋን ማስታወቂያ ሳናሳልፍ ማስታወቂያውን አብረን እንይላት እስከ መጨረሻው እንይላት። ሰው ሰብስክራይብ እንዲያደርግ ላይቭም ስገቡ አስታውሷት። መቼም ከአንዳችን አንዳችን ስንተባበር ነው ሁሉም ነገር እንትን የሚለው። እናታችን እንተባበራትኝ። ወላሂ ከዚህም ነገር አላህ ይገላግላትኝ። እኔ ወላሂ በጣም ነው ማለት ስለሷ በቃ ከበፊትም ጀምሬ ነው ወላሂ እንትን እላለሁኝ። እንደ አላህ ያሽራት ያረብ በቃ ሳስብ ይሰማኛል ስለሷ ማለት እና ለልጆቿም አላህ ያቆያት። ለራሷም ለፍታለች ወላሂ በማረፊያዋ ጊዜ ደግሞ የአላህ ለልጆቿ የሚያቆያትኝ ለባለቤቷም ለራሷም አላህ ያቆያት። ወላሂ ይህንን በሽታም አላህ ከራሷ ነጻ ያውጣት። አላህ ምን ይሳነዋል? እና ውዱ ቤተሰቦች ይህን ልላችሁ ነው። በቻልነው አቅም ምንም ሰው እኮ ገንዘብ ማሰባስቦ ይረዳል። ብዙ ነገር እናደርጋለን። እኛ ስደት ያለን ሰዎች ብዙ ማድረግ እንችላለን፣ እናደርጋለን። መልካም ደግስ ነን እና ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እህታችንን በቻልነው አቅም እንደው ሌላ ነገር ማድረግ ባንችል መቼም ለእሷ ብለን የካርድ አንሞላም። ካርድ የምትሞሉም የዳታ ካርድ የምትሞሉ ለእሷ ብላችሁ አትሞሉም። ወይም ደግሞ ዋይፋይ የምንጠቀሙ ልጆች አለን። ስለዚህ በቃ እሷን ቪዲዮዋን ብናይላት፣ ላይክ ብናረግ፣ ብናበረታታት፣ አይዞሽ ብንላት በቃ እያንዳንዱ ቪዲዮዋን ስመለከት ኮሜንት ሰው የሚጽፈውን ተከታትላ ታነባለች። በቃ እንደዚህ ጽፋችሁልኝ፣ እንደዚህ ብላችሁኝ፣ እንደዚህ በቃ መልስ ትሰጣለች። ግን 50,000 100,000 400,000 ሰብስክራይብ ያለው ሰው አንድ ፕራንክ አመጣው ወሰደው ሰርቶ እዛ ላይ ተደፍተን ዘወር ብሎ እንኳን እንትና ማይል ሰው ላይ በቃ አለ አይደለ ወይ እንትን እንላለን፣ ጊዜያችን እናባክናለን፣ ብዙ ነገር እናደርጋለን ከራሴ ጀምሮ ማለት ነው። እና ጊዜ ሰጥተን ማለት እንደ መልካም እንደ በጎ ነገር ቆጥረ ነው እህታችንን የምትለቀውን ቪዲዮ እንይላት እስከ መጨረሻው። ማስታወቂያውን አብረን እንይላት። በምትችሉት ሸር ማድረግ የምትችሉ ሸር አድርጉለት። ግሩፕ ያላችሁ በየግሩፑ ላይ ቪዲዮዋን እንትን በሉላት፣ ሸር አድርጉለት። ዩቲዩብዋን እንትን ያላችሁ ይሄ ደግሞ ቲክቶክ፣ እኔ በነገራችን ላይ ቲክቶክ አልጠቀም ከድሮም ከበፊትም ጀምሬ ቲክቶክ እኔ የለኝም፣ አካውንትም የለኝም፣ ቲክቶክም ራሱ ስልኬ ላይ የለም። እና እናንተ ቲክቶክ የምትጠቀሙ ደግሞ ካላችሁ ቲክቶክም ላይ ፈለጋችሁ እንትን በሉላት። እኔ ቲክቶክ የማልጠቀምበት ምክንያት ስላለኝ ነው። ያው እዚህ የምሰራበት ሰዎች ስለማይፈቅዱ ነው። ቲክቶክ ስልክሽ ላይ እንዳናይ ብለውኛል። ስለዚህ ስራ ጋር እንትን ከሚለኝ እኔ አልፈልግም ማለት ነው። ቲክቶክ በዛ ምክንያት ነው የማልጠቀመው። ለምንድነው ቲክቶክ የማትጠቀሙ ምናምን ልትሉኝ ትችላላችሁ። ያው መጀመሪያም ሴትዬ ቲክቶክ የሚባል ነገር አይቻልም ዋይፋይ ስትፈቅድልኝ ቲክቶክ ጭራሽ ስልክሽ ላይ አይሆንም ስላለች እኔ ደግሞ መርሃባ ብዬ ምንም አይሰራልኝም አላወርድም ማለት ነው። ስለዚህ አማና ስላለችኝ አማናዬን ደግሞ እኔ እጠብቃለሁ ማለት ነው። ለዛ ነው ስራ እስከሆነ ድረስ የማይጎዳንን ነገር መተው እንችላለን ማለት ነው። እና ለዛ ነው በምትችሉት ቲክቶክም ያላችሁ በቲክቶክ ፎሎወሯን እሷም ለትላልቅ ዩቲዩበሮችም ነገሩ ሊብላለች ለና እናንተ ደግሞ ከኔ የተሻላችሁ አላችሁ ውድ እህቶቼ፣ ወደ ተሻለው ወደ ደህና ዩቲዩበር ወደ ትላልቅ ዩቲዩበር ሸር አድርጉላት። ሀሳቧን እህታችንን እንደግፋት፣ በምንችለው ዱአ አድርጉላት። ሁላችሁም እህቶቼ ወላሂ ወንድሞቼ ዱአ አድርጉላት። አላህ ለልጆቿ እንዳቆያት። እሷም ወላሂ ለፍታለች ትንሽ ወላሂ ቀሪ ዘመኗን ተደስታ ትግፋር አርጋ ረፍ ብላ ሞት አይቀርም። ግን አላህ ያቆያትኝ ያሸራት፣ ይሄንን በሽታ ይገላግላት። ባለቤቷንም ወላሂ ሳላመሰግን አላልፍም። በዚህ አጋጣሚ አላህ ይጨምርለት ወላሂ ለአዚምን በጣም ማለት ነው። ሚስቱንም ባለቤቱንም አላህ ያሽርለት። እና ውዶቼ የዛሬ ሀሳቤ ይህን ይመስላል ከብዙ በትንሹ። እኔ እንግዲህ ካሜራ ላይ ማይክ ሲይዝ
እንተባተባለሁ ማለት ነው። በጣም ፈራለሁኝ። ሀሳቤ ሁላ ጥፍትፍት ነው የሚለው እንጂ መጀመሪያው ላይ ብዙ ነው የተሰማኝ ሀሳቤ እና ይህንን ይመስላል ማለት ነው። ብቻ ትረዱኛላችሁ ውዶች፣ እንተባበራት፣ እንገዛ፣ እህታችንን አይዞሽ እንበላትኝ፣ ከጎኗ እንሆን እያልኩኝ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።